ይሄን የመሰለ ምግብ ለቢሮ ሰራተኞች ዛሬ ሰርቻለሁ ማለት ነው። በጣም ነው ስለ ምግቡ በጣም ስናገር ይሄን ማለት አልችልም። ሌሎቹ አሳይት ለመስጠት ራሱ ጊዜ እያጠራቸው ነው። በጣም አሪፍ ነው። እንደሚጠበቀው አይደለም፣ በጣም የበለጠ ነው። እንግዲህ በረከት ሊስትሮ ሲጠርጋ ሳምሮ ከጫማነትም ባለፈ ሳላስበው የተዋጣለት ሼፍ እየሆንኩኝ ነው። ዋው! እንግዲህ የኔ ያገኘችው ምስት ታደላለች ነው። በጣም ቆንጆ ምሳኔ የበላ ነው። በጣም ያድንቅ ያለው። ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬ ደግሞ እንግዲህ ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው እዚህ ቢሮ የሚሰሩ ሰራተኞች ማለት ነው ምግብ ሰርተህ ሀብላን ዛሬ ምሳ ባንተነን ብለውኛል እና እኔም እነሱን ሰርቼ ለማብላት እዚህ ይገኛለሁ ማለት ነው። ይሄው እንግዲህ እዚህ ጋር እንደምትመለከቱት ብዙ ነገር የተገዛለ ሁሉም ነገር ተዘጋጅቶ ነው የጠበቀኝ። ከኔ የሚጠበቀው እነሱን ሰርቼ ማጥገብና እንዲሁም ደግሞ ጥፍጥናዬን ሙያዬን ማሳየት ነው ማለት ነው። ሌሎች ቪዲዮዎች ላይ የምሰራቸው ምግብ አይተው እስኪ ሙያን እንቅመስል ብለውኝ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም ጨምሩልኝ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። አሁን ቀጥታ ወደ አሰራሩ እንገባለን። በመጀመሪያ ግን ተዋውቋችሁ ቤተሰቦቼ። ሰላም እንዴት ናችሁ? እኔ ኤፍሬም እባላለሁ። አንዱ የድርጅት ሰራተኛ ነኝ። ቤቲ ደግሞ ዛሬ በቤታችን ውስጥ ካለፉ ልጆች አንዱ ነው። በሱ በጣም ደስ ይለናል፣ እንኮራለን። ዩቲዩብ ላይ ከሚሰራቸው ምግቦች ውስጥ አንዱን ዛሬ ሰርቶኛል፣ ሊያበላ መጥቷል። ጣዕሙን እና ምን እንደሚሰራልን ልናይ ነው። እስኪ አብረን እናያለን። እሺ፣ ሰላም ቤተሰብ እንዴት ናችሁ? እኔ ደረጀ እባላለሁ። ከቤኪ ጋር የምንተዋወቀው እንግዲህ ከረጅም ዓመት በፊት ነው። ቤኪ ጋር ስንተዋወቅ ቤኪ በጎዳና ላይ ነበረ፣ የተለያዩ ሱሶች ይጠቀም ነበረ። በብዙ አይነት አስቸጋሪ ሁኔታ ውስጥ የነበረ ልጅ ነው እና በማዕከላችን ደግሞ ለረጅም ጊዜ ቆይቷል። በቆየባቸው ጊዜያቶችም በጣም ጎበዝ፣ በትምህርቱም በእያንዳንዱ በሚኖረው ሊወጣ በሚገባው ኃላፊነቱ ሁሉ በጣም ጎበዝ፣ ውጤታማ የነበረ ልጅ ነበረ። እናም ደግሞ ከወጣ በኋላም አላሳፈረንም። በሚያስደንቅ ሁኔታ እያስጎመጀንም ቢሆን እስካሁን የቆየው ዛሬ ደግሞ ሰርቶ ሊያበላን እዚህ ተገኝቷል ማለት ነው። ስለመጣ ደስ ብሎኛል። እንግዲህ ቤተሰብ ቀጥታ ወደ አሰራሩ እንገባለን። አሁን እንግዲህ ሽንኩርት በመላጥ ላይ እንገኛለን። ትናንትና በለቀኩት ዶሮ ወጥ ለሰራ ነው ለባህል ቪዲዮ በጣም ብዙዎቻችሁ ኮሜንት ላይ አስቀምጡልኝ ብያችሁ ነበረ። አዎ ትክክል ናችሁ። ሲቀጥል ደግሞ እኔ ያንን ዶሮ ወጥ የሰራሁትኝ ማለት ነው እኔ ችሎታ ኑሮኝ አይደለም፣ ዶሮ በመረቅ ነው የሰራሁት እና አብዛኞቻችሁ ሽንኩርቱ ቀጠነ፣ ወጡ ቀጠነ፣ ቅቅል ወጥ ነው እንዴ ምናምን እያላችሁ ነበረ። የሁላችሁንም ሀሳብ ተቀብያለሁ። ትክክል ናችሁ በእናንተ አባባል። ዶሮን አላጠብኩትም፣ ለዛ በጣም ይቅርታ። ያው እኔ አላወኩም ነበር፣ አላስተዋልኩም ነበር። እዛ ላይ ዝም ታጥቦ የሚሸጥ ነበር የመሰለ እንደዛ መስሎኝ ምን ይሁን አላውቅም፣ ብቻ ዶሮን አላጠብኩትም። አንዳንዶች ስላሰራሩ ኮሜንት ስር ላይ ስትገልጹልኝ ነበረ፣ በጣም ከልብ ያመሰግናለሁ። በቀጣይ እንግዲህ በዓል ሲመጣ አስተካክዬ ለመስራት እሞክራለሁ። አሁን ቀጥታ እንግዲህ ወደ ወጧ እንሂድ። አሁን ቲማቲሙና ሽንኩርቱን አጥቤዋለሁ፣ እንፈጨዋለን። ቀጣይማ በግ ነው የምትሰራው። በግ እንግዲህ ቤተሰቦቼ አሁን ሽንኩርቱንም ቲማቲሙንም ሚክስ አድርጌ ልፈጨው ነው ማለት ነው። በኢየሱስ በራድ ድጋሚ ቤተሰብ እንግዲህ በረከት ሊስትሮ ሲጠርጋ ሳምሮ ከጫማነትም ባለፈ ሳላስበው የተዋጣለት ሼፍ እየሆንኩኝ ነው። እና ይፋ ምን ትላለህ?
ይሰራልን ይመጣል። እንግዲህ ቤተሰቦቼ በመቀጠል ዘይት እንጨምራለን። አጓጓኝ እኔ በጣም ራቢ። በመቀጠል እንግዲህ ጨው እንጨምራለን። አሁን እንቁላል እንጨምራለን ማለት ነው እዚህኛው ድስት ላይ። አያችሁ አይደል ቤተሰብ ሙያ በረከት ሊስትሮ ሲጠርጋ ሳምሮ ይሄን የምትመለከቱትን የመሰለ ወጥ እየሰራ ይገኛል ማለት ነው። ለቢሮ ሰራተኞች ይሄንን ወጥ ሰርቻለሁ። እንግዲህ ጋይሶች እንደምትመለከቱት ወጥ ነው እንቁላል ፍርፍር ነው ይሄኛው። እንግዲህ ቤተሰብ ዛሬ ድርቆሽ ወይም ኮቸሮ አይደለም እየሰራ ያለሁት። ሁሉ ነገር ተዘጋጅቶ ጠበቀኝ። ሙያን እጄን እንቅመስ ብለው ለቢሮ ሰራተኞች ምግብ እየሰራው እገኛለሁኝ ማለት ነው። እንግዲህ ቤተሰብ በመጨረሻም እንግዲህ ወጧ ደርሳለች ማለት ነው። እንግዲህ ጋይስ ይሄን የመሰለ ወጥ ለቢሮ ሰራተኞች ሰርቻለሁ ማለት ነው። እንደምትመለከቱት አሁን ወጡ ደርሷል። እንጨምረዋለን ማለት ነው። ይሄን የመሰለ ምግብ ለቢሮ ሰራተኞች ዛሬ ሰርቻለሁ ማለት ነው። እኔ በረከት ሊስትሮ ሲጠርጋ ሳምሮ ነኝ። ቀምሰው ደግሞ እነሱ ምስክርነታቸውን ይሰጡኛል ማለት ነው። በነገራችን ላይ እኔ ከጎዳና ተነስቼ በዚህ ቤት ነው ያለፍኩኝ ማለት ነው። ይሄ ቤት የብዙዎችን ህይወት ቀይሯል ከኔ ጨምሮ ማለት ነው። እኔ ዛሬ እንግዲህ ሊስትሮ በመስራት እንዲሁም ራሴን ችዬ ከሱስ ነፃ ሆኜ እየኖርኩ እገኛለሁ ማለት ነው። ለዚህ ደግሞ አንዱ የኔ መቀየር አንዱ እኔ ሰርቼ እንድኖር ቤት ተከራይቼ ራሴን እንድችል ይሄ ቤት ነው ማለት ነው ከፈጣሪ በታች። እና አሁን ምግቡን አብረን እንበላለን ማለት ነው። መጥቻለሁ። እስቲ ጋና ማን የሚባርከው? እናት አሜን አሜን። ቅመሱና አሁን በጣም አሪፍ፣ በጣም ጎበዝ ባለሙያ ነው። ባይዘው ሌሎቹ አስተያየት ለመስጠት ራሱ ጊዜ እያጠራቸው ነው። በጣም ጎበዝ ነው። ጎበዝ በጣም አንበሳ። ሙያውን እስቲ የሆነ ነገር በል። ጎበዝ ልጅ ነው። በጣም አንድ ጓደኛ ነበር ቸሪ ይባላል ነው። አሁን ጀርመን ነው ያለው። እሺ ከምሳ ለማብላት ቁጭ ስንል አያወራም። ይረግረ ሲያልቅ ነው ቀናሚ ነው። ዋው እንግዲህ ይሄን ያገኘችው ሚስት ታደላለች ነው። እድለኛ ናት። እናት አትሽክሮም። ይሄ ማለት ትልቅ ቤተሰብነት ማለት ነው። እንግዲህ ጋይስ እዚህ ጋር በምታዩት መልኩ እያሳለፍን እንገኛለን ማለት ነው። ምሳችንን ምሳ ብለው እንግዲህ መክሰስ ነው የደረሰላቸው። ብንጠብቅም ግን ቆንጆ በልተናል። ቴንኪው በጣም አመሰግናለሁ። እኔ ቤተሰብ በእውነት መበረታታት ያለበት ልጅ ነው። በደንብ ሰብስክራይብ አድርጉ፣ ሼር አድርጉ። ብዙ ተስፋ ከምናደርግባቸው ልጆቻችን መካከል አንዱ ቤኪዬ ነው እና የእናንተ እገዛ በጣም ያስፈልገዋል። እንደዚህ አይነት የሚታትሩ ሰዎችን ማገዝ እውነት ለመናገር ጽድቅም ነው እና
በጣም ጎበዝ ነህ ቤኪ። በጣም በትልቅ ነገር እናይሃለን። በደንብ አምናለሁ በሱ። ደግሞ ስለጋበዝከን ምሳ እናመሰግናለን። በቀጣይ ደግሞ እንግዲህ በግ ነው የሚሆነው ማለት ነው። በግ ይሆናል። ሌፊ ያወራ እስኪ አውራስ ዶሮ እንኳን ያላየሽው ጉድ አለና እናት ያላየሽው ጉድ አለ። ዶሮ በቀጣይ ቤት ሄጄ ካላስተካከሉ በጣም ብዙ ሰዎች በኮሜንት ዶሮ አሰራሩ ላይ ቅሬታ እያሳዩ ነበረ። እስቲ በቀጣይ እንግዲህ ተስፋ እናደርጋለን። ዶሮማ ሰርቼ ከስር ያለው እናችን ዶሮ በቀጣይ ደሬ ያለ እንግዲህ እስኪ በቀጣይ ከደሬ ጋር ሰራው ማን ነው በእናትህ ሌፊ ብላ እስኪ ጠረግ እያደረግ አይገርምም? ባዶ ትሪ እኮ አደረግ ነው። ባዶ ትሪ የተራብኩትን ያክል ነው። ኧረ ባንጉላ በጣም እድለኛ ነህ። ሲያልቅ መታል ባዶ ትሪ ላይ ና አንድ ጉረስ እንዴ ና የደረስኩት የት አለ? ደርሰናል። በስተመጨረሻ ቢሆን ባለቀ ደቂቃ መጥቷል። እስኪ ደረቋንም ቢሆን ያዛት ደረቋንም ቢሆን ባለቀ ደቂቃ ነው የመጣው እሱ። እንግዲህ ጋይስ እድለኛ አይደለም። ሌላ ይሰራል አበይ በቃ ሌላ ይሰራል። ሽሮ ነው የሰራው። በሌላ ሽሮ አይደል እንዴ ነው ጥጥ ነው አላኛ ነው ዴቪ ተመስገን። የመጨረሻ አስተያየት ካላችሁ አስተያየት ስጡና ወደ የፊናችን እንሯሯጥ። ወደ የስራችን አስተያየት ካላችሁ መስጠት ትችላላችሁ። እጅ በማውጣት እስኪ እናጣፈጠ መቼም ስለ ሙያ ስለ እናትን ታውቋታላችሁ። ከአሁን በፊት ሙያ እንዴት ነው? በጣም አሪፍ ነው። መክሰስ ቢሆንም ማለት እንደሚጠበቀው አይደለም። በጣም የበለጠ ነው። በጣም ቆንጆ ነው። በጣም ቆንጆ ነው። ተስፋ የሚጣልበት ሼፍ ነው በእኛ። አዎ ወደፊት። አመሰግናለሁ በጣም። እሺ ኤፍሬም ስለ ሙያው ምን ትላለህ? በእርግጥ እኔ ያልበላሁም እናንተ ናችሁ ይበላችሁት እኮ። ቀና አላልንም። ሳየው ድንቅ ነው። በርታ። ነገ የሚል መደብር ከነገ ወዲያ የሚል መደብር ሰልስ እና ቴንኪው መተህ ይሄን መሰለ ምሳ የማይባል እራት ስለጋበዝከን ስለሰራህልን እናመሰግናለን። በርቺ። ቴንኪው ብራዘር። እስኪ ወደ ደሬ ደግሞ ቀራዳ የደረቁ እሺ እንግዲህ ቤተሰብ ያው እንደተናገርኩት ነው። በጣም ቆንጆ ምሳ ያው መክሰስ በልተናል። ማርፈር ላይ እንግዲህ የሚቀጥለው ላይ አይደገምም። በእርግጠኝነት ምሳ ሰዓቷ ላይ እንበላለን። በጣም ቆንጆ ምሳ ነው የበላነው። በጣም ያድንቅ ያለው በብዙ ጥሩ ፕሮግራሞች እንጠብቀዋለን ቤኪን። ቴንክ ዩ ሶ ማች ቤኪ፣ እንወዳለን። እሺ አመሰግናለሁ። ባይዘዊ እኔ ምሳ ባለመብላቴ በራሴ ኮርቻለሁ። እንኳን ጥሩ ውሳኔ ነው የወሰንኩት። በውሳኔ ያልተጸጸትኩ። በጣም ደስ ይላል። እሺ ላስኪ ዴም አልበላም ቀምሳል። ስለዚህ ትመሰክራለህ። ሰላም የቤኪ ቤተሰብ ደህና ናችሁ? አለን እግዚአብሔር ይመስገን። እና እኔ ይሄው ቤኪ የነካው እንቄ ነው። በጣም ነው ስለ ምግቡ በጣም ስናገር ይሄን ማለት አልችልም፣ ግን ምግቡም እንደሆነ ያላወኩም። በጣም ነው የሚጣፍጠው። በጣም እጁ ይባረክ ነው። ብቻ አማርኛ አልችልም እንጂ ብዙ ልናገር ነበር። አመሰግናለሁ። ቴንክ ዩ። እንግዲህ ቤተሰብ እስካሁን ስትከታተሉ ስለነበረ በጣም አመሰግናለሁ። እንግዲህ ሁሉም ደስ ብሏቸዋል። እነሱ ደስ ስላላቸው እኔንም ደስ ብሎኛል። እና እንግዲህ ለቢሮ ሰራተኞች ዛሬ ይሄን የመሰለ ምግብ ሰርቼ ሙያዬን አቅምሻቸዋለሁ ማለት ነው። እስካሁን ስትከታተሉ ስለነበረ ከልብ ያመሰግናችኋለሁ። ሁላችሁንም አደራችሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ለምታደርጉልኝ በሙሉ ከልብ ያመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ